ይቀራሉ፣ ከቢሮ ይጻፍባቸዋል ደብዳቤ፣ ይባረራሉ። በቃ የሰውዬ ሜንታል ዲስኦርደሩ የመጨረሻ ደረጃ ላይ እየሄደበት ነው። ምክንያቱም የሰው ልጅ የሚተዳደርበትን የሚኖርበት ነገር ላይ መጨከን ከቻለ በራሱ ላይ ወስኗል ማለት ነው። ስለዚህ በ10ኛ ደረጃ አሁን የመጨረሻ ተውቶች ይመጣሉ። ሲቪር ኢን ኔቸር። እነዚህ ምንድነው? ሱሳይዳል ተውቶች ይመጣሉ። ራስን አጥፊ የሚል ገባ ማለት ነው። ያኛው እርኩሱ ሙሉ ለሙሉ ቢሮ አልቆ ተቆጣጥሮታል። አሁን እርኩሱ ሲፈልግ ምን ይለዋል? ቃምልኝ፣ ቶሎ በል ይለዋል። ጨንቆሃል፣ ስለዚህ ቃምልኝ፣ ጠጣልኝ፣ አጭስልኝ እያለ ቢሮ አድርጎ ተቆጣጥሮታል። ቀጥሎ አንተ ማትረባ ወደ ሚል ክስ ይመጣል። እርኩሱ አእምሮ አንቺ ማትረቢ ሰው ነሽ። አንቺ ግን ለመሆኑ አንተ ሰው ሁሉ የሚጠላ አካሉ ሁሉ ይሸጣል። እንትን እንደዚህ ነው በቃ አንተ እኮ ተጠልተሃል። ቤተሰብ ጠልተዋል፣ ወላይ ጠልተዋል፣ ሰው አይወድም። ምን ዋጋ አለሽ አንቺ ራስሽን ብታጠፊ? ማራት አይኗን ያሸጣ እንትሯን አርጊያታ ተስፋ ይቆርጥ። ስለ ሀገር እንኳን ተስፋ ቢነገር ምን ዋጋ አለው ብሎ የሚጀምረው ተስፋ የቆረጠ ራሱን ሊያጠፋ የቀረበ ዲፊካልቲ ፐርሲቪንግ ሪያሊቲ ሁኔታውን ለመቀበል የተቸገረ ዲሉዥናል የሆነ ፎልስ ቢሊፍ ውስጥ የገባ ሃሉሲኔሽን ውስጥ የገባ እግዚአብሔርን ሊሳደብ የሚችል መስማት የማይፈልግ እንዲሁም ሊቆጣ ሊሳደብ ሁሉ የሚችል ከእጹና ከራሱ ጋር ተዋህዶ መኖር የፈለገ አካል ሆኖ ራሱን ያገኘዋል ማለት ነው። ከዛ የመጨረሻው ደረጃ ራሱን ሊያጠፋ የሚችልበት ዝግጅት የሚያደርግበት ጊዜ ይመጣል ማለት ነው። አብኖርማል ቶት እያደገ ሲመጣ ወደ ሜንታል ዲስኦርደር ሊወስድ እንደሚችል። ሜንታል ዲስኦርደር ማለት ደግሞ ዲስኦርደር የሆነው ዓለምን ኬኦስ ውስጥ የከተተው አእምሮ የዲያብሎስ አእምሮ ምልክት ጠብቆ ራስን ማዳን ከእግዚአብሔር ጋር መኖር መልካም ሆኖ መጠቆም ያስፈልጋል። እዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።